የአፍሪካ ቀንድ በአሁኑ ጊዜ በማንኛውም ሰዓት ሊፈነዳ በሚችል የቦምብ ቤት ላይ ተቀምጣለች። የካቲት 2018 ዓ.ም ላይ ብንሆንም የአየሩ ሽታ ግን የጥፋት ጦርነትን ይዞ የመጣ ይመስላል። ዓለም አቀፉ የጥናት ተቋም ክራይሲስ ግሩፕ አዲስ ባወጣው መረጃ መሰረት በኢትዮጵያ በኤርትራና በትግራይ መካከል ያለው ውጥረት ከቁጥጥር ውጭ እየሆነ ነው ሲል አዲስ ዘገባ ይዞ ብቅ ብሏል። የፕሪቶሪያው ሰላም ስምምነት የፈጠረው ተስፋ ጨልሞ አሁን አዳዲስ የጦር ግንባሮች እየተከፈቱ ነው። ጠቅላይ ሚኒስትር አብይ አህመድ የጂኦግራፊ እስረኛ ሆነናል ያሉበትን የባህር በር ጥያቄ ለመመለስ ወደ አሰብ ያነጣጠረ ወታደራዊ እርምጃ ይወስዱ ይሆን? በሌላ በኩል ደግሞ ለ20 ዓመታት ተኳርፈው የነበሩት በህወሓት የቀድሞ አመራሮችና በኤርትራ መካከል ምን አይነት ሚስጥራዊ ሴራ እየተሸረበ ነው? በሚቀጥሉት ደቂቃዎች የቀጠናውን ፖለቲካዊ ካርታ ሊቀይሩ የሚችሉ ሚስጥራዊ መረጃዎችን፣ የሱዳን ጦርነት በኢትዮጵያ ላይ ያለውን ተጽዕኖና በአፋር ድንበር ላይ እየታየ ያለውን የድሮን እንቅስቃሴ በጥልቀት እንመረምራለን። ይህ የሁላችንንም ህልውና የሚነካ ጉዳይ በመሆኑ እስከ መጨረሻው አብራችሁን ቆዩ። እንደነዚህ አይነት ወቅታዊና ሚስጥራዊ መረጃዎች በፍጥነት እንዲደርሷችሁ አሁኑኑ ረቂቅ ሚዲያን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የደውል ምልክቷን በመጫንም በየጊዜው የምናወጣቸው ወቅታዊና ትኩስ መረጃዎች ቀድመው እንዲደርሷችሁ ያድርጉ። ወደ ዝርዝር መረጃው እናልፋለን። የዛሬ 3 ዓመት በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት በሰሜን ኢትዮጵያ ለነበረው ደም አፋሳሽ ጦርነት ማቆሚያ ይሆናል ተብሎ ተስፋ ተጥሎበት ነበር። ነገር ግን ያ ስምምነት ለአንዱ ሰላም ሲያመጣ፣ ለሌላው ደግሞ የክህደት ምልክት ሆኖ ታይቷል። በተለይም በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት ህወሓት ሳይደመሰስ ስምምነት መደረጉን አልተቀበለውም ነበር። ይህ በኢትዮጵያና በኤርትራ መካከል የተፈጠረው ስንጥቅ አሁን ወደ ከፍተኛ የጠላትነት ደረጃ ተሸጋግሯል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ማግኘት አለባት፣ ካልሆነ ግን የወደፊት እጣ ፈንታዋ አደጋ ላይ ነው የሚለው ንግግራቸውን ደጋግመው ማንሳታቸው የአስመራን መንግስት ክፉኛ አስቆጥቷል። ኤርትራ ይህንን ንግግር እንደ ሉዓላዊነት ወረራ እንደምታየው የኤርትራ ከፍተኛ ባለስልጣናት ሲናገሩ ቆይተዋል። ከዚህም በተጨማሪ በአማራ ክልል ያለው የፋኖ ታጣቂዎች እንቅስቃሴና የፌዴራል መንግስቱ የክልል ኃይሎችን ለማፍረስ የወሰደው እርምጃ አስመራን እና አዲስ አበባን ይበልጥ አራርቋቸዋል። ኤርትራ በአማራ ክልል ያሉ አማጽያንን ትደግፋለች የሚለው ውንጀላም አገሮቹን ወደ ቀጥተኛ ግጭት እያመራቸው ይገኛል። ወደ ትግራይ ስንመለስ ደግሞ ሁኔታው ይበልጥ ግራ የሚያጋባ ይሆናል። በትግራይ ጊዜያዊ አስተዳደርና በህወሓት አንጋፋ አመራሮች መካከል የተፈጠረው ክፍፍል አዲስ ምዕራፍ ይዟል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው አንጃ በጌታቸው ረዳ የሚመራውን ጊዜያዊ አስተዳደር የአብይ አህመድ ተላላኪ ሲል ይከሳል። በጣም የሚገርመው ግን ለ20 ዓመታት ደም ሲቃቡ የነበሩት ህወሓትና ኤርትራ መንግስት አሁን ጽምዶ እያለ የሚጠራውን ወይም መቀራረብ የሚለውን ነገር መጀመራቸው ነው። ይህ መቀራረብ የፍቅር ሳይሆን ስልታዊ ስሌት ነው። ህወሓት በአብይ አህመድ መንግስት የመዋጥ ስጋት አለበት። ኤርትራ ደግሞ ኢትዮጵያን ለመቆጣጠር የትግራይን ድጋፍ ስለምትፈልግ የተፈጠረ ስልታዊ ጋብቻ ነው። ባለፈው የካቲት 2017 ዓ.ም ጌታቸው ረዳ ከመቀሌ ተገፍቶ ወደ አዲስ አበባ መሰደዱ በትግራይ ውስጥ ያለው ኃይል ሚዛን ወደ አንጋፋዎቹ የህወሓት መሪዎች ማዘንበሉን ያሳያል። አሁን መቀሌና አስመራ ሚስጥራዊ በረራዎችና ንግግሮችን እያደረጉ ነው የሚሉ መረጃዎች እየወጡ ይገኛሉ። ይህ ማለት ደግሞ የፌዴራሉ መንግስት በትግራይ ላይ የነበረው ተጽዕኖ እየቀነሰ መምጣቱን ያሳያል። የአፍሪካ ቀንድ ውጥረት ከኢትዮጵያ ድንበር አልፎ ወደ ሱዳንም ይዘልቃል። የሱዳን የእርስ በርስ ጦርነት በቀጠናው ላይ አዲስ የጠላትነት ጎራ ፈጥሯል። ኢትዮጵያ ከተባበሩት አረብ ኤሚሬትስና ከጀነራል ሐምዳን ዳገሎ ጋር ስትወግን፣ ኤርትራ ደግሞ ከግብፅና ከሱዳን መደበኛ ጦር ጋር ቆማለች። ግብፅ በህዳሴ ግድብ ምክንያት ከኢትዮጵያ ጋር ያላትን ቁርሾ ለመወጣት ኤርትራን እንደ መውጫ በር እየተጠቀመችባት ነው። የሱዳን ጦርነት በቆየ ቁጥር ኢትዮጵያ ከምዕራብ በኩል በሱዳን ጦር፣ ከሰሜን ደግሞ በኤርትራ የመከበብ ስጋት ደቅኖባታል። በተለይም በቅርቡ የሱዳን የጦር አዛዦች ኢትዮጵያ ለአርኤስኤፍ ድጋፍ እየሰጠች ነው ብለው መክሰሳቸውና አዲስ አበባ የአርኤስኤፍ ማሰልጠኛ ጣቢያ በቤኒሻንጉል ጉሙዝ ከፍታለች የሚለው ወሬ ሁኔታውን ይበልጥ አሳሳቢ ያደርገዋል። ይህ ማለት የሱዳን ጦር ነገ ወደ ኢትዮጵያ ድንበር የመሻገር እድሉን ሰፊ ያደርገዋል። አሁን ባለው መረጃ መሰረት ሁሉም ወገኖች ለከፋ ጦርነት እየተዘጋጁ ይመስላል። የኢትዮጵያ መንግስት በአሁኑ ሰዓት የአየር ኃይሉንና የድሮን አቅሙን በከፍተኛ ሁኔታ እያሳደገ ነው። በቅርቡ በጸለምትና በአፋር ድንበር አካባቢ የተሰነዘሩት የድሮን ጥቃቶች መንግስት በትግራይና በአፋር አዋሳኝ አካባቢዎች ያለውን እንቅስቃሴ በንቃት እየተከታተለ መሆኑን ያሳያል። በሌላ በኩል ኢትዮጵያ የኤርትራ መንግስት ለመጣል የሚንቀሳቀሰውን ብርጌድ ንሓመዱ የተባለውን ቡድን በይፋ ማስተናገድ መጀመሯ ለአስመራ ቀጥተኛ የጦርነት አዋጅ ተደርጎ ተወስዷል። ኤርትራን በበኩሏ የኢትዮጵያ አፋር አማጽያንን በማደራጀት
በአሰብ መስመር ጥቃት ለመሰንዘር እያለመች እንደሆነ ይነገራል። ጦርነት ለማንም አይበጅም ተብሎ ቢታመንም አሁን ያለው ትንኮሳ ግን በአንድ አጋጣሚ ወደ ከፍተኛ ግጭት ሊያመራ ይችላል። በተለይም የኢትዮጵያ ኢኮኖሚ በከፍተኛ ግሽበትና በዓለም አቀፍ ዕዳ ውስጥ ባለበት በዚህ ወቅት ሌላ ጦርነት መግባት ለሀገሪቱ ከፍተኛ ኪሳራ ይሆናል ተብሎ ይጠበቃል። የአፍሪካ ቀንድ አሁን ያለችበት ሁኔታ እጅግ አሳሳቢ ነው። የባህር በር ጥያቄ፣ የህወሓትና የኤርትራ አዲስ ጋብቻ፣ የሱዳን ጦርነት መባባስና የታላላቅ ኃይሎች ጣልቃ ገብነት ቀጠናውን ወደማይወጡት አዘቅት ውስጥ ሊከቱት ይችላሉ። ዲፕሎማሲያዊ መፍትሄዎች ካልተፈለጉና አገራት ለጋራ ጥቅም መስራት ካልጀመሩ የሚቀጥሉት ወራት ደም አፋሳሽ ሊሆኑ ይችላሉ። እርስዎ በዚህ ጉዳይ ምን ያስባሉ? ጠቅላይ ሚኒስትር አብይ አህመድ የባህር በር ጥያቄውን በሰላም መፍታት ይችላሉ ወይስ ወታደራዊ እርምጃ የግድ ይላል? የህወሓትና የኤርትራ መቀራረብስ ለኢትዮጵያ ምን ትርጉም አለው? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ይህን ቪዲዮ ከወደዱት ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።